ባይዘው መጽሐፍ ቅዱስ የትም ቦታ ላይ ማንም ሰው እግዚአብሔር አንድያ ልጅ ተብሎ ተጠርቶ አያውቅም። ስለ ልጁ ማወቅ የምትችለው ደግሞ አባቱ ሲገልጽልህ ነው ማለት ነው። ስለዚህ የተላከው ራሱ ማን ነው? ከአብ ዘንድ የመጣው ልጅ ነው። ኦኬ ወልድ ነው የተላከው። ማንን ላከባቸው? ልጁን ላከባቸው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ እንደዚህ ይላል፣ ቃልም ሥጋ ሆነ፣ ያ ከዘላለም የነበረው ቃል ጸጋንና እውነትንም ተመልቶ በእኛ አደረ። በደንብ ጆሮአችሁን ሰጣችሁ ስሙ። ጸጋንና ምን እውነትንም ተመልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነ ክብሩን አየን። ከማን ዘንድ የነበረው አንድ ልጅ ከማን ዘንድ? ከአባቱ ዘንድ የነበረው ክብሩ የሆነ ክብሩን አየን ብሎ ይናገራል። እዛው ያው ተያያዥ ሐሳብ ስለሆነ ዮሐዴ እንዳለው ቁጥር 18 ላይ ደግሞ እዛው ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እንደዚህ ይላል፣ መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው። በማን እቅፍ? በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይላል። ቀጥሎ ያደ እሺ፣ እግዚአብሔር ይስጥልን። ጋዲ አሁን ይሄን እንደተመለከታችሁት የቃል ዘላለማዊነት ይናገርና ቃል ራሱ የአብ የባህሪ ልጁ እንደሆነ ሲናገር ቁጥር 14 ምን አለ? ያ ቃል ሥጋ ሆነ ይልና ያ ቃል የተባለው ሥጋ ሲሆን ምን አለ? በአባቱ ዘንድ የነበረውን ክብሩን አንድ ልጅ ነው የሚለው። በነገራችን ላይ ክርስቶስ የአብ አንድያ ልጅ ነው ተብሎ የሚጠራው ማለት ነው። ለምንድነው አንድያ ልጅ የሚባለው? ምክንያቱ የባህሪ ልጁ እሱ ብቻ ስለሆነ። እኛ ልጆች ነን፣ የእግዚአብሔር ልጆች ትክክል። መላእክትም የእግዚአብሔር ልጆች ተብለው ተጠርተዋል። መጽሐፈ ኢዮብ ምዕራፍ 2 ላይ የእግዚአብሔር ልጆች በእግዚአብሔር ፊት ለመቆም መጡ ይላል። የክርስቶስ ልጅነትን ግን ያለው ፍጥረት የለም። ምክንያቱ እሱ የባህሪ ብቸኛና አንድያ ልጁ ስለሆነ ማለት ነው። ኦኬ፣ ለዛ ነው ወልድ የተባለው። ስለዚህ ምን አለ? ቃል ሥጋ ሆነ ጸጋና እውነትም ተመልቶ በእኛ አደረ፣ አንድ ልጅም በአባቱ ዘንድ ያለውን የሆነውን ክብሩን አየን ይላል። በጣም በሚገርም ሁኔታ በአባቱ ዘንድ የነበረውን ያንን ክብሩ ምን ሲሆን አየነው ይላል? ቃል ሥጋ ሲሆን አየነው። አይ መላእክት እንኳን ያላዩት ጌታ ቃል ሥጋ ሲሆን በአባቱ ዘንድ የነበረውን ክብሩ ምን አለና ይላል? አየነው ይላል። እዚህ አንድያ ልጁ በአባቱ ዘንድ የነበረውን ክብር ሥጋ ሲሆን አየነው። ልክ አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 ሐዋርያ ቅዱስ ጳውሎስ ሲናገር እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ይልና ኦኬ፣ በሥጋ የተገለጠ በመንፈስ የጸደቀ ለመላእክትም የታየ ይላል። መላእክት እንኳን ቃልን ወይም ደግሞ የእግዚአብሔር ልጅ ወልድን ያዩት መቼ ነው? በሥጋ ሲገለጥ ነው ማለት። በሥጋ ሲገለጥ መላእክት እንኳን አዩት ተብሎ ተነግሮለታል ማለት። ስለዚህ ልጅነቱ ከጥንቱ ከዘላለም ነው። ግን በሥጋ ሲገለጥ ምን አየ ነው? ክብሩን አየ። ኦኬ፣ የአብ የባህሪ ልጅ የሆነው የኢየሱስ ክርስቶስን ክብሩን በሥጋ ሲገለጥ አየን ይልና ቁጥር 18 እግዚአብሔርን ያየው አንድስ እንኳን የለም ይልና የክርስቶስ ዘላለማዊ ልጅነቱን ሲናገር ምን አለ? በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይላል። ኦኬ፣ የነበረ ብቻ አይደለም ያለ ነው። ከዘላለሙ ከአባቱ እቅፍ የማይለይ ልጅ ነው። ኦኬ፣ ስለዚህ እሱ ተረከው ይላል። በአባቱ እቅፍ ያለ አንድ ልጁ ነው የሚለው። አንድያ ልጁ ብቸኛ ልጁ እርሱ በሥጋ ተገልጦ ተረከው ይላል። ስለዚህ በአባቱ ዘንድ ወይም በአባቱ እቅፍ ያለው አንድ ልጁ እርሱ ምን አለው ይላል? ተረከው ይለናል። ስለዚህ በአባቱ እቅፍ ማለት ከዘላለም የነበረ አባቱንም በሚገባ ሊያውቀው የሚችል አብም ልክ ሉቃስ ወንጌል ምዕራፍ 10 እንደሚናገር ከአብ በስተቀር ወልድን የሚያውቀው ማንም የለም ይልና ከወልድም በስተቀር አብን ሊያውቀው የሚችል ማንም የለም ወልድ ሊገልጽለት ከሚፈቅድ በስተቀር ይላል። ስለዚህ አብን ልናውቅ የምንችለው ራሱ ወልድ በገለጸልን ልክ ብቻ ነው። ወልድንም ልናውቅ የምንችለው አብ በገለጸልን ልክ ብቻ ነው። ልክ ማቴዎስ ወንጌል ምዕራፍ 16 ከቁጥር 16 ለጴጥሮስ የሰማይ አባቴ እንጂ ይህ ሥጋና ደም አልገለጸልንም አይደል? ስለ ወልድ ያወቀው ጴጥሮስ ማን ገልጾለት ነው? አብ ገልጾለት። ስለ አብ ያወቅነው ማን ገልጾልን ነው? ኢየሱስ ክርስቶስ ገልጾልን ማለት። ስለዚህ ስለ አብ ማወቅ የሚቻለው ልጁ ሲገልጽልን ነው። ስለ ልጁ ማወቅ የምትችለው ደግሞ አባቱ ሲገልጽልን ነው ማለት ነው። ስለዚህ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ሲባል መቼ ነው የነበረው? ከዘላለም ከጥንቱ ከዘላለሙ ጀምሮ የነበረው እርሱ ተገልጦ በሥጋ አባቱን ተረከው ገለጠው ተብሎ መጽሐፍ ቅዱስ ይነግረናል ማለት ነው። አንደኛ ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ዮሐንስ ወንጌል ምዕራፍ እያሰብኩት ነበር። ዮሐድ እዚህ ላይ ስማ ከአንድ ምንጭ ነው የጠጣ ነው የሚባለው። ባይዘው እመቤቴን ከፍቼዋለሁ ሁላ ክፍሉ አንተ ሰውዬ ኦፍ ኮርስ
እሺ ላምብ። ለማንኛውም 16 እና 17 ላምብላ። አንድ ሐሳብ ነው እያሰብን የነበረው በደንብ። እሺ በደንብ ስሙ። አሁን ይሄን አሁን ያብራራው ዮሐንስ ወንጌል ምዕራፍ 1 ኦፍ ኮርስ ግልጽ ነው። በአባቱ እቅፍ ያለ አንድ ልጁ እርሱ መጥቶ እንደተረከው አሁን የክርስቶስ ኢየሱስ ልጅነት ከተወለደ በኋላ ነው የጀመረው የሚል አይነት አይዲዮሎጂ ያላቸው ሰዎች ካሉ ከዛ በፊት ልጅ ተብሎ አይጠራም ነው። ነገር ግን መጽሐፋችን ምን ይላል? ኦኬ እግዚአብሔር ማንን የላከው ነው ጥያቄው። ማንን የላከው? ቁጥር ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደዚህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር ምን አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደዋልና። ባይዘው መጽሐፍ ቅዱስ የትም ቦታ ላይ ማንም ሰው እግዚአብሔር አንድያ ልጅ ተብሎ ተጠርቶ አያውቅም። ማንም እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደዋል። አሁን ልጅ የተባለው ከተወለደ በኋላ ነው ወይስ ከመወለዱ? እግዚአብሔር ማንን የላከው ነው? ለምን እግዚአብሔር የላከው ልጁን ነው ከተባለ ያ የመጣው በመጀመሪያ የማን ልጅ ነበር ማለት ነው? እግዚአብሔር ልጅ ነበር ማለት። ይሄን ዮሐንስ ወንጌላዊ ደግሞ እዛው ቁጥር 17 ላይ ያስረግጥልናል። ምን ብሎ ቁጥር 17 እንደዚህ ይላል፣ ዓለም በልጁ እንዲድን ነው እንጂ ዓለም በልጁ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። ማን ነው አላከውም የተባለው? ህሊና ልጁ ነው አይደል? አላከውም የተባለው ቁጥር 17 ላይ አውጋድ። ስለዚህ ከአብ ዘንድ የመጣው ገና ከዛ በፊትም በስጋ ከመገለጡ በፊት ምን ነበር ማለት ነው? ልጁ ነበር ማለት ነው አይደል? በጣም ጥሩ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እና 17 ዮሐዲ በጣም ብዙ ጥቅስ ሰጥቷቸዋል። ዮሐዲ አዲስ ኪዳን ላይ አንድ ጥቅስ ልጨምርላቸው ነው። አይ ቲንክ እዚህ ላይ እንትን ብንል መልካም መሰለኝ፣ ብዙ ሐሳቦችንም ስላነሳ ማለት ነው። አንድ ጥቅስ ልጨምርላቸው። እሺ ማቴዎስ ወንጌል ላይ እንሂድና ሁላችሁም ስሙ። ጌታ በምሳሌ ያስተምር ነበር። እንደምታውቁት ጌታችን ኢየሱስ በምሳሌ ያስተምር ነበር። ማቴዎስ ወንጌል ምዕራፍ 21 ላይ እንሂድ። ኦኬ በጣም በሚገርም ሁኔታ ቀደም ስለ ክርስቶስ ኢየሱስ አምላክነት ስናወራ እኔ ያነሳውላችሁ ሐሳቦች እዚህ የሚላችሁ ከሆነ ጌታ ራሱ በአንደበቱ ተናገረ፣ አብ ስለ እርሱ መሰከረ፣ ከዛ በኋላ ሐዋርያት የመሰከሩበትን። ዮሐዴ ደግሞ ስለ ክርስቶስ ኢየሱስ ዘላለማዊ ልጅነት ሲነግራችሁ ጌታ ኢየሱስ በአንደበቱ ተናገረ፣ እግዚአብሔር አብን ምስክርነት ነገራችሁ፣ ከዛ የነቢያቱ ምስክርነት ነገራችሁ። አያችሁ ነገር በሶስት ይጸናል ሲባል ራሱ እንዲህ ነው። ባይዘው መጽሐፍ ቅዱስ በጣም የሚገርም ነው እንደው እና ማቴዎስ ወንጌል ምዕራፍ 21 በደንብ ስሙ። ማን የተላከው ነው? ኦኬ ጌታችን ኢየሱስ በስጋ ከተገለጠ በኋላ ልጅ አይደለም፣ በስጋ ከተገለጠ በኋላ ሳይሆን ከዘላለም ልጅ እንደነበረ የምትረዱበት ጌታ በምሳሌ ያስተማረበት ማቴዎስ 21 ከ33 ጀምሮ እስከ 37 እናነባለን። ማቴዎስ ወንጌል እስከ 38 ማቴዎስ ወንጌል ምዕራፍ 21 ከቁጥር 33 ጀምሮ እንደዚህ ይላል። ሌላ ምሳሌ ስሙ። ጌታ ነው የሚናገረው። የወይን አትክልት የተከለ ባለቤት ሰው ነበረ። ቅጥርም ቀጠረለት፣ መጥመቂያም ማሰለት፣ ግንብም ሰራና ለገበሬዎቹ አከራይቶ ወደ ሌላ ሀገር ሄደ። የሚያፈራበትም ጊዜ ሲቀርብ ፍሬውን ሊቀበሉ ባሮቹን ወደ ገበሬዎቹ ላከ። በደንብ ስሙ። ኦኬ የወይን አትክልት ቦታ እዚህ ጋር ባለቤት የተባለው ማን ነው? አብ ነው፣ እግዚአብሔር አብ። በደንብ ስሙ፣ ምሳሌውን ግልጽ ስለሆነ እግዚአብሔር አብ ነው። ቁጥር 34 ላይ የሚያፈራበትም ጊዜ ሲቀርብ ፍሬውን ሊቀበሉ ባሮቹን ወደ ገበሬዎች ላከ። ፍሬዎቹን ሊቀበሉ ባሮቹ የተባሉት ማናቸው? ነቢያት። ኦኬ ነቢያትን ወደ ሕዝበ እስራኤል ሲልክ እግዚአብሔር እናውቃለን በብሉይ ኪዳን። ባሮቹ የተባሉት ነቢያትን ሲልክ እንመለከታለን። ቁጥር 35 ላይ እንደዚህ ይላል፣ ገበሬዎቹም ባሮቹን ይዘው አንዱን ደበደቡት፣ አንዱንም ገደሉት፣ ሌላውንም ወገሩት። እንደምታውቁት ነቢያትን በመልኩ ትሪት ሲያደርጉ እንደነበር እንደምናውቀው የተከበሩ አሉ። ኦፍ ኮርስ በዛው ልክ ደግሞ ነቢያትን ይጨቁኑ ነበር ሕዝበ እስራኤል። ኦኬ ገበሬዎቹ የተባሉት ሕዝበ እስራኤል ናቸው። ቁጥር 36 ላይ ደግሞ ከፊተኞቹ የሚበዙ ሌሎች ባሮችን ላከ፣ እንዲሁም አደረጉባቸው። ድጋሚ ሌሎች ነቢያትን ላከ። ዕብራውያን ምዕራፍ 1 ላይ ቅዱስ ጳውሎስ ይናገር የለ ኦኬ እግዚአብሔር በብዙ መንገድና ጎዳና ተናገረን በዘመኑ ፍጻሜ ሁሉን ወራሽ ባደረገው ዓለማትን በፈጠረበት በልጁ ተናገረን ይላል። ኦኬ ነቢያትን ላከ። በብዙ ጎዳና እግዚአብሔር ሲናገር ነበር። እዚህ ጋር ነው ነቢያቱን ይልካል። ምን ይልካል? ሕዝበ እስራኤል ሪያክት የሚያደርጉበት መንገድ አለ። ቁጥር 37 ላይ ግን ይላል ጌታ ምን አለ? በኋላ ግን ልጄንስ ያፍሩታል ብሎ ማንን ላከ? ልጁን ላከባቸው። ማንን? ልጁ። የተላከው ራሱ ማን ነው? ከአብ ዘንድ የመጣው ልጅ ነው። ኦኬ ወልድ ነው የተላከው። ማንን ላከባቸው? ልጁን ላከባቸው።
ቁጥር 38 ላይ ገበሬዎች ግን ልጁን ባዩ ጊዜ እርስ በርሳቸው ወራሹ ይህ ነው፣ ኑ እንግደለውና ርስቱን እናገኝ ተባባሉ። ይዘውን ከወይኑ አትክልት ታወጡና ገደሉት። እንግዲህ የወይኑ አትክልት ጌታ በሚመጣ ጊዜ በእነዚህ ገበሬዎች ምን ያደርግባቸዋል? እነርሱን ክፉዎችን በክፉ ያጠፋቸዋል። የወይኑን አትክልት ፍሬ ባየው ጊዜ ለሚያስረክቡ ለሌሎች ገበሬዎች ይሰጠዋል አሉት ይላል። ስለዚህ ይሄ ራሱ ግልጽ ማን ነው የላከው? ልጁ። ኦኬ ያው ኦፍ ኮርስ ክርስቶስ ኢየሱስን ደግሞ እንደገደሉ ሲያሳይ ይሄ ወራሽ ነው፣ ኑ እንግደለውና ርስቱን እናገኝ ተባባሉና ገደሉት ይላል። ልጁ ጌታችን ኢየሱስ መጥቶ ለመሞት ራሱ ጌታ በምሳሌ ሲያስተምር